ሰላም የግዕዝ ፈረቻ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ከአዲስ አበባ ወጣ ብለን ዱከም አካባቢ የሰራ ነው በጣም ትልቅ ቁም ሳጥን ነው የምናሳያችሁ። እስኪ ተከታተሉኝና ያለውን ነገር ላሳያችሁ። እንደምትመለከቱት በጣም ትልቅ ቁም ሳጥን የሰራ ነው። ከመሬትም ወደ 290 አካባቢ ነው አጠቃላይ ቁመቱ። ወደ ጎን ደግሞ እንደምትመለከቱት 3 ከ7 በ2 ከ60 አካባቢ ነው። በጣም ትልቅ ቁም ሳጥን ነው። በዚሁ አጋጣሚ ቁም ሳጥን ስታሰሩ ምን ሊኖር እንደሚገባ በዚሁ ማሳያችሁ ይሆናል ማለት ነው። በተለይ እንደዚህ አይነት ትልቅ ቁም ሳጥን የሚሆን ከሆነ ከዚህ አካባቢ ስንጀምር እዚህ ጋር ያው ሙሉ ለሙሉ ቤት ውስጥ ያለ ጫማ መደርደሪያ ይሆናል ተብሎ ሳይሆን ቢያንስ እዚህ ማስተር ቤድሩም ውስጥ ለሚጠቀሙ ሰዎች በቂ የሆነ ጫማ መደርደሪያ እዚህ ጋር አድርገናል። ከዛ ውጪ የመስቀያ ቦታ ደግሞ እዚህ ጋር ይኖረናል ማለት ነው። ትልልቅ ጃኬቶችን የምንሰቅልበት ሸሚዝ የምንሰቅልበት ቦታ እዚህ ጋር ይኖራል። 2 መሳቢያ አለን። እዚህ ጋር ትንሽ የተለየ የሚያደርገው ምንድነው የሚስጥር ማስቀመጫ መሳቢያ ይኖረናል ማለት ነው። አንዱ ላይ የሚቆለፍ እንደዚህ አድርገው ስንቆልፈው ኦሬዲ አንድ መሳቢያ ነው የሚሆነው። እኛ ከኋላ ግን ስንዘጋው 2 መሳቢያዎች በውስጡ ይኖሩታል ማለት ነው። እዚህ ጋር መስቀያዎች ይኖሩናል። ከዛ ውጭ ደግሞ እዚህ ጋር የሚተጣጠፉ ሸሚዞችን ወይም ደግሞ የሚተጣጠፉ ልብሶችን የምናስቀምጥበት ሰፊ የሆነ ቦታ አለ። ኮርነር ያለውን ቦታ በአግባቡ ለመጠቀም ሞክረናል። ብዙ የሚተጣጠፉ ልብሶችን ማስቀመጥ ይችላል። ከዛ ውጭ ያለን ቦታ ደግሞ ተመሳሳይ መልኩ ቅድም እንዳሳየኋችሁ እዚህ ጋር ሼልፎች አሉ። እነዚህኞቹም እንደዚሁ ለሚተጣጠፉ ልብሶች የሚሆኑ ናቸው። እዚህ ጋር አንድ ሳላሳያችሁ የዘለልኩት ነገር ደግሞ ረጃጅም ለሆኑ ቀሚሶች ለሙሉ ልብሶች መስቀያ የሚሆነን እዚህ ጋር ሌላ መስቀያ አለ። ከዛ በተረፈ እዚህ ጋር የምትመለከቱት ቦታ ደግሞ ተመሳሳይ እዛ ጋር ቅድም ያሳየኋችሁ አይነት መስቀያ ነው። እዚህ ጋርም ተመሳሳይ የሆነ የሚስጥር እቃዎች ማስቀመጫ አንዳንድ ዶላሮች ካልሆነ የምናስቀምጥበት ቦታ ይሆናል ማለት ነው። ከዛ በተረፈ የመጨረሻ ቦታችን ደግሞ የሚተጣጠፉ ልብሶችን እንዲሁም የምናስቀምጥበት ቦታ ይሆናል። ከላይ የምትመለከቱት የአንሶላ ልብሶች፣ ኮንፈርት ልብሶች እና ትልልቅ እቃዎችን የምናስቀምጥበት ቦታ ይሆናል ማለት ነው። በጣም አሪፍ ነገር ሰርተናል ብዬ አስባለሁ። ይሄን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ከዛ በተረፈ ብዙ ጊዜ የምንሰራቸው ቪዲዮዎች እንዲደርሳችሁ ደግሞ የኖቲፊኬሽን በተኑን በመጫን ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። እናመሰግናለን።